ይሄን የመሰለ ተበልቶ የማይጠገብ ቆንጆ የጾም ፓስታ ፉርኖ አንድ ላይ እናዘጋጃለን። አብራችሁን ቆዩ። በመጀመሪያ እንኳን ለዐቢይ ጾም በሰላም አደረሳችሁ። በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። ሼር፣ ኮፒ ሊንክ፣ ፎሎ እያደረጋችሁ ጠብቁኝ። ብዙ ቪዲዮዎች አዘጋጅቼላችኋለሁ። በዛ መሰረት አትሊስት በየቀኑ አንዳንድ ቪዲዮ ፖስት ለማድረግ ሞክራለሁ። የጾም ምግብ እንደውም ለምን እንደዚህ አናደርግም ታደርጋላችሁ? የማትወዱትን የጾም ምግብ ኮሜንት አድርጉልኝ። ለምሳሌ እኔ እንደውም ያልወድም ሽታው ደስ አይለኝም እና እሱን ለየት ባለ መንገድ የራሴን ክሬቲቪቲ ተጠቅሜ ለመስራት ሞክራለሁ። ከዛ እናንተም ትሞክሩትና አስተያየታችሁን ትነግሩኛላችሁ። በዛ መሰረት የማትወዱትን ምግብ ጻፉ። በራሴ ክሬቲቪቲ ነው የምሰራው ሙሉ በሙሉ ማለት ይቻላል። ጋራ ከወደዳችሁት እንግዲህ ኮሜንት ታደርጉልኛላችሁ። በዛ መሰረት ቪዲዮ ፖስት አድርግላችኋለሁ በቀን አንዳንድ ቪዲዮ እስከ መቼ ማለት ነው? ዐቢይ ጾም እስኪያልቅ የጾም ምግብ ማለት ነው። ከዛ በኋላ ፖስት ማድረግ እንቀጥላለሁ። ግን ላይክ እንደ ቻሌንጅ አንዳንድ ቪዲዮ ፖስት እናደርጋለን ማለት ነው። ደግሞ ታዘብኳችሁ አንዳችሁ እንኳን 3000 ፎሎወርስ ይዤ ከ3000 አንዳችሁ ለምንድን ነው የጠፋሽው? ለምንድን ነው ምግብ ፖስት ማድረግ ያቆምሽው አላላችሁኝም? በየቀኑ ነበር ፖስት እያደረኩ ማስጨንቃችሁ። አትሊስት አንዳችሁ እንኳን ለምንድን ነው የጠፋሽው ትላላችሁ ብዬ ጠብቄ ነበር። ምንም አላላችሁ። ይሆንላችሁ። በዛ ፋንታም ታደርጋላችሁ ማለት ነው። ኮፒ ሊንክ ያደረጋችሁ ለብሰ እንዲደርስ ብቻ ታደርጉልኛላችሁ። ያው አካውንቴ ቫይራል ስለማይሆን ብዙ ጊዜ ፖስት ስላላደረኩበት ቫይራል አይሆን ቆይቷልና ኮፒ ሊንክ አድርጉ፣ ፎሎም አድርጉ፣ ሼር አድርጉ። አሁን ገብታችሁ ደግሞ አሁን ኮሜንት አድርጉ። አሁን ኔክስት እንድሰራላችሁ ማለት ነው። የማትወዱትን ምግብ ኮሜንት አድርጉ። ቆንጆ አድርገን ሞክረዋለን። በዛው ትወዱታላችሁ ብዬ ተስፋ አደርጋለሁ። ለቦዲ ቢልደሮች ደግሞ ቆንጆ የጾም አማራጮች አሳያችኋለሁ። ቆንጆ ምግቦችን ለወንድሜ ስሰራ ያው ሪከርድ እያደረግኩኝ ፖስት አደርግላችኋለሁ። በዛ መሰረት ትሞክሩታላችሁ። በጣም ቆንጆ ምግቦች ናቸው። ያው ጾም ስለሆነ ለአማራጭ አይመችም እና ቆንጆ ጤናማ የሆኑ ምግቦችን አለ እንሰራለን። እንዴት እንዳፋፋውት ብታዩ በጾም ምግብ ራሱ አይመስልም። ቢፎርና አፍተሩን አስቀምጥላችኋለሁ። ራሳችሁ ትፈርዳላችሁ። እናንተ የምትሰሩበትን የፓስታ ፉርኖ ሬሲፒ ደግሞ እሱም ኮሜንት አድርጉ። ያው ኮሜንት ላነብ የምችለው መቼስ ቪዲዮ አትልኩልኝ እና ኮሜንት አድርጉ። የእናንተን ሬሲፒ ደግሞ እናያለን። ኔክስት ደግሞ የሁላችሁንም አንድ ላይ አድርገን እንሰራለን። ከፈለጋችሁ እንደ ሀሳብ የእናንተን ሬሲፒ እንዳልኳችሁ ከዚህ በኋላ በራሴ ክሬቲቪቲ እመጣለሁ ብያችኋለሁ እና የሞከርኳቸው ምግቦች ደግሞ አሳያችኋለሁ። የራሴ ዲስከቨሪ ያደረግኳቸው ምግቦች አሉ። ተሞክሯችኋላችሁ፣ አስተያየታችሁን ትነግሩኛላችሁ። ከዛ ራሳችን ስም እናወጣለትና አንድ ራሱን የቻለ ምግብ ይሆናል። ሻንሻ ላይ የኔን ስም እንቀጥልበታለን። በነገራችሁ ላይ ገርማችኋል፣ እሱን ስቀምም ነበር እስካሁን የጠፋሁት። ለእናንተ ስል አዳዲስ ምግቦች እንድትሞክረው በጾም ራሱ ብዙ አማራጭ እንዲኖራችሁ ስል ነበር። ይሁን ወር ምርምር ላይ ነበር የቆየ ነው። በይፋ ተከፍቷል። ይህን ይመስላል ምግባችን። ግን እስካሁን ድረስ ጣዕሙ ምላሴ ላይ ያለ የምር በጣም የሚጣፍጠው ሶሱ። ሁላችሁም ሰርታችሁ ሞክሩት። ከወደዳችሁት ኮሜንት ላይ አሳውቁኝ። ልክ እንደዚህ ደግሞ ፓፓያ ጁሳችንን እናዘጋጅና እንጠጣለን ማለት ነው። መልካም የፋሲካ ጾም ይሁንላችሁ። ሁላችሁም ሰርታችሁ ሞክሩት። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ሼር፣ ኮፒ ሊንክ አድርጉልኝ። ባይ